بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ود تكبراتشو وندموچ እህቶች ፕሮግራማችን ተከታታዮች የዛሬው ትምህርታችን የሚሆነው صفة الصلاة የሶላት صفاዎችን እናያለን يقول النبي صلى الله عليه وسلم صلوا كما رأيتموني أصلي ይላሉ ነብዩ አለይሂ ሰላቱ ወሰለም رواه البخاري ስገዱ እኔን ስሰግድ እንዳያችሁኝ ይላሉ ስለዚህ ሶላታችንና ሁሉ ነገሯ በሙሉ የነብዩ አለይሂ ሰላቱ ወሰላምን ሶላት መምሰል አለበት ማለት ነው السم حديثنا في هذا الدرس عن صفة الصلاة كما وردت في السنة لك بسنة عند وردتش أن يعلنا مالا وهي كالتالي أن أهون ودفت عندما يهون على مالتنا من دون مجمرياو يقوم المصلي مستقبل القبلة قائلا الله أكبر بلو ما يقوم علبت مالتنا ويقوم تستكاكلو قمو ከዛ ማለት ነው እኮ ፊቱን ወደ ቂብላ ዙሮ አላሁ አክበር ብሎ መቆም አለበት ራፊዓን የደይሂ እጆቹን ሁለት እጆቹን ከፍ አድርጎ ማለት ነው እኮ حذو المنكبين ማለት ሁለት ካሻዎችን ወይም ደግሞ ሁለት ጆሮዎችን አቅጣጭቶ አላሁ አክበር ብሎ መቆም ይተበቅበታል ማለት ነው ነብዩ አለይሂ ሰላቱ ወሰለም ያደርጉት እንደነበረ ማለት ነው ከዛ በኋላ ثم يضع يده اليمنى على اليسرى قراء كانجون كقراء الجولاي ياسكمتالنا النسون من لا يادرقاتشوال كدرتو لاي ياسكمتال مالتنو الجون كانجون كقراء الجولاي كاسكمت أبوهالا كذا ودرتو ياسكمتال مالتنو ليلاو من دنو يج أكمامت كيفياو من دنو يهين يجون مداف كذي كجو مداف ملاي ماسكمت إيشلال እንደዚሁም ደግሞ የጁን መዳፍ ደግሞ ከፍ አድርጎ ወደዚህም ደግሞ ማስቀመጥ ይችላል ማለት ነው ነገር ግን በዚህ አይነት መልኩ ተቀምጠው ከደረቱ ላይ ማስቀመጥ ይኖርበታል ማለት ነው ሌላው ምንድነው ثم يقول دعاء الاستفتاح እንደዚሁም የመክፈቻ ዱዓን ማድረግ ይተበቅበታል ማለት ነው ሶላት እንደገባ ተዓውዝ አድርጎ ወደ ቂራአት ቀጥታ ሳይሆን መግባት ያለበት የመክፈቻ ዱዓዎች አሉና በእነሱ መጀመር መቻል አለበት سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك ያለውን ማንበብ ይኖርበታል ሌላም ሲጋዎች አሉ اللهم باعد የሚሉ ሌላዎችም የዱዓዎች ስላሉ ኢፍቲታህ ዱዓዎች እነሱንም ቢሆን የፈለገውን ማንጣት ይተበቅበታል ማለት ነው ሶላት ላይ ሲቆም ثم يقول أعوذ بالله من الشيطان الرجيم بلو مالنو بسم الله الرحمن الرحيم بلو ثم يقرأ الفاتحة سورة الفاتحة نكو مقرات وربت على مالنو كذابوا على سورة الفاتحة سيكرا آخر لاي ولا الضالين كالبوا على آمين مالتي وربتال آمين سيل دقمو أمي باتشو بوتالي چوهو آمين إلال ቀስ ተብሎ የሚቀራበት ቦታ ላይ ቀስ ብሎ አሚን ይላል ማለት ነው ثم يقرأ بعد الفاتحة كفاتحة በኋላ ደግሞ ያነባል ማለት ነው ይቀራል እንደዚሁም ሌላ ሱራዎችን በሁለቱ በመጀመሪያዎቹ ረካዓዎች ማለት ነው በሁለቱ የመጀመሪያ ረካዓዎች ላይ ሌላንም ከፋቲሃ ጋር ሌላን ሱራ ጨምሮ መቅራት ማለት ነው እኮ ይኖርበታል ማለት ነው ሌላው ምንድነው ثم يكبر للركوع لركوع مكبر ይኖርበታል ማለት ነው ወደ ሩኩዕ رافعا يديه አሁንም እጆቹን ከፍ አድርጎ حذو منكبيه او اذنيه ወይም በጆሮቹ ወይም በራሱ አቅጣጭቶ እጆቹን ከፍ አድርጎ ከአከበረ በኋላ ወደ ሱጁድ ወደ ሩኩዕ መውረድ ይተበቅበታል ማለት ነው ከዛ ምንድነው ويضع يديه على ركبتيه እንደዚሁም እጆቹን ሙፍተሪሽ አድርጎ ማለት በተና አድርጎ ጣቶቹን ከጉልበቱ ላይ ማስቀመጥ ይኖርበታል እጁን ማለት ነው
ሌላ ወይጃሉ ራእሰሁ ራሱን ደግሞ ማድረግ ነው ለወገቡ የተቅጣጨ አድርጎ ማስቀመጥ ይተበቅበታል ወገቡን አስተካክሎ ማለት ነው ወገቡን አስተካክሎ ራሱ ደግሞ ወደ ግራም ሆነ ወደ ቀኝ ማለት የለበትም ወገቡን የተስተካከለ መሆን አለበትና ከዛም በኋላ ደግሞ በሩኩዕ ላይ مرقات ينوربتال مالتنا طمأنينة منور اللبت مالنا في الركوع ويقول سبحان ربي العظيم 3 أو أكثر صوص جزي ويمكذاب بزا سبحان ربي العظيم مالت ينوربتال رقتو بزا لا يمتبك اللبت مالنا ليلاو اندزهم دمو ثم يرفع رأسه قائلا راسو نكوك مادرق ينوربتال يالا سيهون مالنا سمع الله لمن حمده رافعا يديه هونم እጆቹን መጀመሪያ ወደ ሩኩዕ ሲወርድ እንዳደረገው እጆቹን አሁንም ከፍ አድርጎ ማንሳት ይኖርበታል ማለት ነው سمع الله لمن حمده ያለውንም እንደዚሁ ማለት ይኖርበታል ማለት ነው لمن كان اماما او منفردا اما المأموم فلا مأموم كونس ይሄ አይተበቅበትም የሚለው اللهم ربنا ولك الحمد የሚለው ነው ወደፊት ይታያል ማለት ነው ስለዚህ በዚህ አይነት መልኩ ማሳለፍ ይኖርበታል ማለት ነው ከዛ فاذا اعتدل قائما قوموا كذا ከተስተካከለ በኋላ قال ربنا ولك الحمد ያለውን ይበል ማለት ነው او ربنا لك الحمد ያለውን او ደግሞ اللهم ربنا لك الحمد اللهم ربنا ولك الحمد በዚህ አይነት መልኩ ማለት ይተበቅበታል ማለት ነው ሌላው ምንድነው ثم يكبر ويخر ساجدا كبروا الله اكبر ብሎ ወደ ስጁድ ይውረድ ማለት ነው ولا يرفع يديه እጆቹን ልክ ሩኩዕ ላይ ወይም መጀመሪያ ተክቢራ ላይ እንዳለው ለማድረግ አይሞክር ለማንሳት ማለት ነው ከዛ በኋላ ወስጁዱ على 7 اعضاء በሰባት ብልቶቹ ማድረግ ይተበቅበታል ማለት ነው እሱም الجبهة والانف ግንባርና አንፍ ናቸው እንደዚሁም ሁለት እጆቹና ሁለት ጉልበቶቹ እንደዚሁም አጥራፍ القدمين ነው ከዛ በኋላ ጫፋቸውን ወደ ቂብላ ያስቀምጣቸው ማለት ነው ጫፉን ወደ ቂብላ አዙሮ ያስቀምጥ እጆቹንና እግሮቹን ማለት ነው ከዛ በኋላ ወርፈዑ ذراعيه عن الارض ከመሬት ከፍ ማድረግ አለበት ክንዶቹን ለምን ነብዩ አለይሂ ሰላቱ ወሰለም ይሄን እንዳታደርጉ ብለው ስለተናገሩ ማለት ነው ይሄንን እንዳታደርጉ እጃችሁን ከመሬት ልክ እንዳራዊት አተኛኝ እንዳታደርጉ እጃችሁ ከላይ ይሄ እንትናችሁ ከፍ ማለት አለበት ስላሉ ነብዩ አለይሂ ሰላቱ ወሰለም በዛ አይነት መልኩ ማድረግ ይተበቅበታል ማለት ነው ከዛ ስጁዱ ላይ ደግሞ ሱብሃን ረቢየል አዕላ ያለውንና እንደዚሁም ከ3 ከዛም በላይ ማድረጉ ይወደድለታል ማለት ነው ሌላው ምንድነው ወይጅሊሱ عليها ቁጭ ባልና እንደዚሁም ደግሞ ወንሲቡል ይምና እግሩ ላይ ምን ያደርጋል ሀግሮቹ ላይ ቁጭላል ቀኙን እንደዚሁም ተክሎ ይቀመጣል ማለት ነው ወይضع يده اليمنى على الفخذ اليمنى እንደዚሁም ቀኝ እጁን ከቀኝ ጭኑ ላይ ግራ እጁን ከግራ ጭኑ ላይ ማድረግ ይተበቅበታል ማለት ነው ከፈኺዙ ላይ ማለት ነው ወይም ወደ ጉልበቱ አካባቢ ላይ ቀረብ ማድርጎ ማስቀመጥ ይችላል ማለት ነው ወይቁሉ ربي اغفر لي 3 ጊዜ اللهم اغفر لي ያለውን ወይም ሀዛ በላይ ሊል ይወደዳል ማለት ነው ثم يكبر ويسجد ويفعل في الثانيه እንደዚሁም ሁለተኛው ላይ በዚሁ አይነት መልኩ መጠቀም ይኖርበታል ማለት ነው ከዛ ثم يجلس للتشهد الاول في الصلاه الثلاثي او الرباعي ሶስተኛ ወይም አራተኛ ረካዓ ያላትን ማለት ነው 3 ረካዓ ወይም 4 ረካዓ ካላት የሁለተኛው ላይ ሁለት እንደሰገደ መቀመጥ ይኖርበታል እግሩን እንጠፋ አድርጎ እንደዚሁም ከእግሩ ላይ ተቀምጦ ቀኝ እግሩን ተከላ አድርጎ መቆም ይኖርበታል ማለት ነው
ከዛ በኋላ ተሸሁድ الأولን መቅራት ይጠበቅበታል ማለት ነው ويقول التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله يعلون ማንበብ መቅራት ይኖርበታል ማለት ነው ከዛ ምንድነው ثم يسجد እንደዚሁም ثم يجلس للتشهد الآخر ለተሸሁድ الآخر ደግሞ መቀመጥ ይጠበቅበታል ነው የተሸሁድ الآخر ላይ ሲቀመጥ ደግሞ ከበፊቱ አቀማመጡ ለየት ያለ አቀማመጥ ነው የመጀመሪያው እግሩን ተክሎ ከቀኝ እግሩን ተክሎ ከግራ እግሩ ላይ ነበር የሚቀመጠው ነገር ግን አሁን ተሸሁድ الآخر ላይ ሲቀመጥ ቀኝ እግሩ ላይ መሬት ላይ መቀመጫዎቹ መሬት ይዘው ግራ እግሩ ወደዚህ ወጣ ማለት ይኖርበታል ማለት ነው ከዛ ተሸሁድ الآخርን መቅራት ይኖርበታል ማለት ነው ያው ተሸሁድ الأول ላይ እንደቀራው ከዛ በኋላ ወይዚዱ عليه ከዛ ይጨምራል ምን የሚለውን ያው طبعا መጀመሪያ ተሸሁድ الأولን አንብቦ ስለነበረ አሁንም ተሸሁድ الآخر ላይ እሱን ይቀራና ከዛ በኋላ የሚጨምረው اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد يالون መጨረሻ ላይ ይጨምር ነው ይሄን ሐዲስ ኢማም البخاري ዘግበውታል ማለት ነው ከዛ በኋላ ወይስተዒዙ ቢላሂ من أربع ከአራት ነገሮችን እየተጠበቀ ዱዓ ማድረግ ይጠበቅበታል فيقول اللهم إني أعوذ بك من عذاب جهنم ከጀሃነም ቅጣት እኮ ተጠበቃለሁ ጌታዬ ባንተ ይበል ومن عذاب القبر እንደዚሁም ከዛ በስተፊት የቀብር ቅጣትን እኮ ተጠበቃለሁ ይበል ومن فتنة المحيا والممات እንደዚሁም በዱንያ ላይ ያሉንም ሆነ ከሞት በኋላ የሚመጡ ፊትናዎችንም ተጠበቃለሁ ይበል ومن شر فتنة المسيح الدجال ያለውንም ከደጃልም ፊትና አላህ ተጠብቀኝ ያለውን ዱዓ ማድረጉ የተወደደ ነው ማለት ነው ይሄን ሐዲስ ኢማም ሙስሊም ዘግበውታል ነው ከዛ ثم يسلم ያሰላምታል ወደ ግራና ወደ ቀኙ السلام عليكم ورحمة الله السلام عليكم ورحمة الله ይበል ከዛ በኋላ ሶስት ጊዜ እንደዛ ወደፊቱ እንደዞራ استغفار ያደርጋል استغفرullah ይላል ከዛ ቀጥሎ اللهم انت السلام ومنك السلام تباركت يا ذا الجلال والإكرام ብሎ ከዛ በኋላ ማዕሱር የሆኑ ዱዓዎችን ማድረግ ይጠበቅበታል ነው እንግዲህ ከሞላ ጎደል የነብዩ አለይሂ ሰላቱ ወሰለም ወይም ከሰለፎች የተወሰደው የሶላት አይነት ይሄንን ይመስላል ነው በሌላ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ